አሌፍ በል ተባለ። ጌታ እኮ ነው ትምህርት ገብቶ እግዚኦ ይገርመኛል። ትምህርት አሁን እኛ እኮ ትቢታችን ሊቁ ሰማችሁ አላችሁ ስንሞጋገስ በቃ ሊቁ ብሉያቱን እንዲያርገው ታዲሳቱን ጨረር እንዲያሉ ሊቅ አንደበታቸው አይጠገብ ስንሞጋገስ ጀንበር ጥልቅ በቃ አንድ ስራ ሰንሰራ ህዝቡም ሊቅ እናንተ ቅዱሳን ምእመናን እናንተ ባትኖሩ ያለ እናንተ ምን ነበረን? ይሄን ቤተክርስቲያን ሰርታችሁ ስራቱን አውጥታችሁ አንድ እንጀራ በልታችሁ ቤት 100 ሺህ ምርቃን የምትመረቁ ድሮም የመስጠት ዘር ነበራችሁ። እናንተ ያለ ማን አለ? እናንተም ስትወደሱ እኛም ስንወደስ ነው ምንል። እሱ ግን ሊማር አሁን ምንድነው የሚባለው? እናውቀዋለን። አሁን በተለይ እንደዚህ አይደል የሚለው አይደል? የከተማ ሰው እንደዚህ አይደል? በተለይ የመጽሐፍ ቅዱስ አፕሊኬሽን በስልካችሁ ከያዛችሁ ወዲህ ትቢታችሁ ወዴት አለ? እኔ እንደውም አንብቤዋለሁ። ማቴዎስ 5 ላይ ምን ይላል መሰለውት? ይላል ሊጠይቅ መጥቶ እኮ ነው። አይ ልጄ ዝሙት ክፉ ነው ሲሉት ንስሐ አባቱ ሮሜ እንግዲህ አወቀው አሰረው ዱኮ ይጣል ይድረስ እኮ ነው እናንተ ያወቀ ይመስላል። ለመማር እንኳን ፈቃደኞች አይደለን። በእውነቱ ጥቂት ካወቅን አናስቀምጥም። የሰማይ ጌታ ጫለ አሌፍ አለ ጌታ ቤት በላለው። ሁለተኛው ለበል ማለቱ ነው። ምን ትርጓሜው ለአሌፍ? መጀመሪያ የአሌፍን ትርጉም ንገረኝ አለው። እዚያ በኋላ እንቀጥላለን አለው። ኤስ መምሬ ነው አላስተምረውም ብሎ ለእመቤታችን ሰጣት። ኋላ ለሌላ መምር ሰጠችው። ደግሞ ሌላ መምር ሰጥቶ ደግሞ መምሩ ጻፊ ነበረ። ሲያስተምረው ቆይቶ ወደ ማጀት ሲገባ ቀዩን ቀለም ነጩ ቀለም ጥቁሩ ጋር ቀላቀለበት። ድሮ መጥቶ በጥፍ መታው። አንተ ቀለም ነው እንጂ ሕግ አታውቅ፣ ምግባር የሌለ መምር ነው። ፊደል ማስተማር ብቻ ነው እንዴ የምታውቀው አለው። ኧረ ያውኑ ይባስ ደግሞ ቀለሜን አጥፍተህ ትሳደባለህ ብሎ ደግሞ ሊመታው አይደለም። ለምን ቀላቀልክብኝ ሳይሆን ለይልኝ ነው የሚባለው አለው። ለይልኝ ብለህ ካቃታይ ነው የሚደበል። ደርሰህ ለምን ትፈርዳለህ አለው። እሺ ለይልኝ አለው። ለይቶ ደግሞ ቀዩ ለብቻ ጥቁሩ ለብቻ አድርጎ እኔ ለተትና ልማር መጣሁ እንጂ አንተ ፈጣሪ እኮ ነኝ ለማለት ለይቶ ሰጠው። ኧረ ይሄስ ነው አላስተምሩ ብሎ ለእመቤታችን ሰጣት። አንዱ ትዕግስቱ እንደዚህ እየተማረ ማደጉ ነው። ከመምር እንደ ተማሪ ኋላ ደግሞ ዝም ብሎ አሁን የኛ እውቀት እኮ ጥቂት ካወቅናት ፈጽሞ አይችልንም። ካልተነፈስናት እንዴው እኔ ታውቃላችሁ አታውቁም ማለት ተመስገን ነው። እንግዲህ አላወቃችሁ ምን ይደረጋል። እና ቀኔ ተቀኝቶ ሁለት ተማሪዎች ቀኔ ተቀኝተዋል። እና አንደኛው ሲል ቃሌ አጽም እግዚኦ እየፎከረ ያረጋል። ያንዲቱ እናት ለአጽም እግዚኦ ያለ ያደርጋል። እንደው አንተዬ የገሊት ልጅ እንደው በደንብ ነው እንደው የሚሰማ። አንተስ እንደው ምን እንደው ዝም ብለህ ያ እንደው እንዳልጎላ ዛር እየተጉለመለምክ እንደው አዋረድከኝ። ምን አረገ? ሁለት ቅሎችን አመጣና ቅል ታውቃላችሁ አይደል? ካላውቃችሁ ደግሞ ባልዲ ያርጉት ችግር የለም። ከኋላ በቅሉ ምን አረገበት? ጠጠር ሞላበት። ጠጠር ከሞላበት በኋላ ያኛውን ቅል አንዱ ሞላው እስከ ጫፉ። ከአንዱ ላይ 3 ጠጠሮች ብቻ አደረገበት። አሁን ይሄንን ወዙ አላት እናቱን ስትወሰውዘው የሞላው ዝም አለ። ያልሞላው ግን ቅጭል አለ። እዛ ምን አላት? አየሽ እናቴ የሚጮህ ባዶ ነው ማለት። እስቲ የሚጮህ ባዶ ነው በሉ። የሚጮህ ምንድነው? ባዶ ነው። ያወቀ ሰው ዝም ነው የሚለው በእውነቱ ማለት ነው። ፍጽሞ ያችን ያወቃትን አይቸኩልም። እና ተመልከቱ ጌታ ያ ሁሉ ሲደረግለት ዝም አለ። ዝም በማለቱ ምክንያት የክሱን ሁኔታና ሞቱን አፋጠነ። ሲፋጠን የኛ ድነት ፈጠነ። ስለዚህ ምን አለ? ዝም እንግዲህ የማን እግዚአብሔር ያሳያችሁ ክርስቶስ የማን ክስ ነው? በአንድ ቀን ተከሶ በአንድ ቀን ለሞት የሚያበቃ 43 ሰዓት ተከሶ ለ6 ሰዓት ሞት የበቃ ክርስቶስ ብቻ ነው። ለምን ቢባል ዝም በማለቱ ነው። ለመልካም ዝም አለ። ለመልካም ዝም እንድንል አምላከ ቅዱሳን ይርዳን። ሰሚ ሳይኖር ከመናገርም ይጠብቀን። የምንሰራውን እንድንናገርም እግዚአብሔር ይርዳን።